ሰላም የተወደዳችሁ ቤተሰቦቻችን እንደምን ሰንብታችኋል? እንግዲህ ሳምንቱንና ጊዜውን ጠብቀን ለእናንተ አዝናኝ ፕሮግራሞችን ይዘን ተከስተናል። እንግዲህ ዛሬም እንደተለመደው ለእናንተ አስተማሪና አዝናኝ ቪዲዮዎችን ነው አሰባስቤ የተመለስኩት። ለእናንተ እንግዲህ ቁም ነገር ያላቸውን ቪዲዮዎች አሰባስቤ ተመልሻለሁ። እንግዲህ ከዛ በፊት ለዚህ ቤት አዲስ የሆናችሁና ለመጀመሪያ ጊዜ እየተመለከታችሁን ከሆነ ይህንን ቤት ሰብስክራይብ እና ላይክ እንድታደርጉ ነው በአክብሮት የምንጋብዛችሁ። ቤተሰቦቻችንም እንግዲህ ይህንን ቪዲዮ ላይክ አድርገን እንጀምራለን። ወደ ዛሬው ቪዲዮዎቻችን እንሄዳለን። በዛሬው ቪዲዮችን እንግዲህ አዲስ አንድ የሙዚቃ ባንድ ነው እንግዲህ በማህበራዊ ሚዲያ ገጾች ያገኘ ነው። እስኪ እሱን ባንድ ልጋብዛችሁና በእሱ ባንድ ዙሪያ ሀሳብ አስተያየታችሁን ትሰጡናላችሁ። ቪዲዮ ልጋብዛችሁ። የልጆቹን የፈጠራ ችሎታ ግን በዚሁ አጋጣሚ ማድረግ እፈልጋለሁ። ሰውን ለማዝናናት እንግዲህ ብዙ ነገር ያደርጋሉና የእነዚህ ልጆች የፈጠራ ችሎታና የባንድ ቁርኝት የሚገርም ነው። በተለይ ህፃኑ ልጅ በጣም ነው ያዝናናኝና እናንተም እንደተዝናናችሁበት ተስፋ እናደርጋለን። በጣም የሚገርም ቪዲዮ ነበርና እንደተመቻችሁም ተስፋ አደርጋለሁ። ወደሚቀጥለው ቪዲዮ እንሄዳለን። መጀመሪያ ስንት ዓመት ነው? እኔ ገና አልተወለድኩም፣ አይቆጠርም መሆን አለበት። የ15 ዓመትና የ16 ዓመት ልጅ ምን እየሰሩ እንደሆነ ምን እያወሩ እንደሆነ ብታቅ ይችን ኳሷን ጥለህ ሌላ ነገር ትሰራለህ። ጸድኛም በ15 ዓመታችን ብዙ እናወራ ነበር። ቡዳ በልቶን ነው አደምጥሙ። ምን ታሪ የመጣው ዛሬ ምንድነው? በቃ እኔ ላሳያችሁ። ኢትዮጵያን በኳስ እግር ኳስ ከፍ ላደርግ ነው የመጣሁት። ብዙ ልጆችን ታዳጊዎችን እያሰለጠንኩ ነው። ሳሰለጥን ደግሞ ከአንድ ቤት 200-300 ብር እቀበላለሁ። ፐርፌክት ልጆች ናቸው። የሚገርምህ አሁን ምን ለውጥ ምን ልታረግ የመጣው? የምሬንም ነግራችሁ እኔ ታለንቴን ላሳያችሁ። እስኪ አሳይ እንድታምኑ ብዬ ነው። ምንድነው ይሄው ታለንት? ታዲያ የምሬ አንተ በራስህ ዓለም ነው ያለው። በቀር የምር የምመታው ሁሉ አልስትም እና በመታ ብዬ ነው መነጽር። እሱ ማን ነው ይዘመጣው? ማን ነው? አይ ጎበዝ ነው ማንጠባጠብ ይችላል ብለው እኔ እሱን አላቆም፣ ግን ታለንት አለኝ ካንተ ጋር መወዳደር ይችላል ብሎኝ ነው። አሳፍሬ ልልከው ነው። እሱን እንዳኛ እስቲሽ በጣም ጥሩ ዳኝነት። አሁን ጥሩ ነገር ይዘመጣ። በቃ እኔ ያው ሰው መቁጠር እስከሚችል ድረስ ማንጠባጠብ ይችላል። ቀዲም ካፌ ደርሰሽ ምናምን ቢዝነስ አይተሽ መምጣት ያለሽ፣ ፍፄም ውድድሩን በኋላ ቲቸርም አስተምረ መምጣት ይችላል። አንተ ማንጠባጠብ ከጀመርክ ስለማታቆም ነው? አንዴ ከጀመርኩ አላቆምም። ከወሬው ወደ ስራው ብገባስ? አዎ እስኪኒ እስቲ አንዴ ሞራል 1 2 3 4 5 6 7 8 በዚህ ነው ሀገር የምትወክለው? አረ ታለንት ነው። እሺ እስቲ ጀምረን 3 ካንጠባጠበን 10,000 ብር ሰጠዋል። አለ አሳየው። አምጣ ብሩ አሳየው። ትራንስፈር ነው። እሺ ትራንስፈር ነው ማለት ዘላለም ጨለመበት። እንባው መጣ። ማባበር ጀመረ። እሺ yes ክብ
ክብነች ግን ዋው ክብነች ይላል። ዘላለም 1 ሚሊዮን ደርሶበታል። በአንድ መጠባጠብ ትራንስፈር ቶሎ 100,000 ገብቶብሃል። አይቻልም በቀን ይላል። ማነው ስምህ? ምንቴ ካርሎስ ይባላል። አሁን ኢትዮጵያ ውስጥ እንደዚህ የሚለካለ በኢትዮጵያ ደረጃ ማንጠባጠብ ብዙ ምናምን ሪከርድ ይደረጋል፣ ይጻፋል ምናምን። ማን እንደሆነ ይታወቃል? ጎበዝ አንጠባጣቢ እስካሁን የሚያንጠባጥብ ሰው አለ በጣም ብዙ እና ፍሪስታይል ፉትቦል ይባላል። ዓለም ላይ ብዙ ይሰራል። እኛ ሀገር ብዙ የተሰራበት አይደለም፣ እያስተዋወቅኩት ነው። ጥሩ ነው። በደንብ እውቅና አግኝቻለሁ። ቤተ መንግስትም ገብቼ ለጠቅላይ ሚኒስትሩ አሳይቻለሁ። የፊፋ ፕሬዚዳንት በነበሩበት ጃኒ ኢንፋንቲኖ፣ ትላልቅ የአፍሪካ ተጫዋቾች፣ የካፍ ፕሬዚዳንት፣ ብዙ ትላልቅ እንግዶች በነበሩበት ኢትዮጵያን ወክለን እግር ኳስ ኢትዮጵያ ውስጥ የለም የሚባለውን ነገር እንዳለም አሳይተናል። ይሄ ፉትቦል ሰርከስ ይባላል። ከዚህም በኋላም ከፍ ያለ ነገር ከኔ ጠብቁ። ቴንክ ሶ ማች። አሪፍ የሚገርም ተሰጥኦ ነው እና በጣም አሪፍ ነው። ይመች ብለናል። ለማንኛውም መንጠባጠብ ችሎታ ያላችሁ ሰዎች እንግዲህ ይህን ነገር አንጠባጥቡ ለማለት ነው የምንወደው። በመጨረሻም እስኪ ይህንን አባባልና ይህንን ቪዲዮ ልጋብዛችሁና ምን ትላላችሁ ወይስ ደግሞ ምን ተሰማችሁ የሚለውን አብረን እናያለን። When you don't have money, people say, "Who are you?" But when you have money, it's, "Hey, how are you? Long time no see. You look so beautiful, handsome and amazing." That's the power of money. እውነትም ያው ገንዘብ ከሌለ ማንም ዞር ብሎ ማያይም ስለመኖርህም ወይም ደግሞ አንተ ምን ሁኔታ ላይ እንዳለ እንትን የሚልም የለም። ገንዘብ ካለ ግን ጠያቂ ብዙ ነው። ምን ላድርግልህ የሚል ብዙ ነው። እስኪ ጓደኞቻችሁና በአቅራቢያችሁ ያሉትን ሰዎች ታዘቡ እስኪ። ገንዘብ ሲኖራችሁ ወይ ሀብት ነገር ሲኖራችሁ ወይ የሆነ ነገር ሲኖራችሁ እናንተን ካላዘልኳችሁ የሚሉ ሰዎች አሉ። ድንገት ያው ሀብትና ንብረት ሁሉ ነገር ጠፊ ነውና ባጣችሁ ጊዜ ወይም ደግሞ በተቸገራችሁ ጊዜ እነዛ ሰዎች ስለእናንተ ያላችሁ አመለካከት ምን ይመስላል? እሱን እስቲ ኮሜንት መስጫው ሀሳብ መስጫው ላይ ጻፉ እስኪ። የሰው ልጅ ሲባል ትንሽ አስቸጋሪ ነው ተብሎ ነው የሚታሰበውና ብዙዎቻችን እንግዲህ ያው ይሄ ስጋዊ እንትኑ ያጠቃንና ከሀብት ከገንዘብ ጋር እናያይዛለንና ብዙዎችም እንደዛ ናቸው። የትኛውም ባይባልም ወይ ሁሉም ሰው ባይባልም አብዛኛው ሰው ግን ካለህ አለህ ነው፣ ከሌለ የለህም ነው። በቃ አንተ ምንም ነገር ከሌለ ማንም ዞር ብሎ አያይህም ማለት ነውና ስላንተ ማንም የሚጨነቅ ነገር የለውም፣ ወይም ደግሞ ስላንተ ማንም የሚያስብ ስላንተ ደንታ ቢስ ይሆናል ማለት ነውና በዚህ ጉዳይ ላይ ብዙዎቻችን እንግዲህ በህይወት ተሞክሯችሁ ብዙ ነገሩን አስተውላችኋል ብዬ ተስፋ አደርጋለሁ። በእኔ በኩል ግን እዚህ ላይ ቪዲዮ ላይ እንዳያችሁት ገንዘብ ካለህ ሁሉ ነገር አለ። ሰውም ይኖራል፣ ብዙ ነገር ይኖራል። በገንዘብ ብዙ ነገር ማድረግ ትችላለህ። በገንዘብ ብዙ ነገር መግዛት ትችላለህ። ገንዘብ ካለህ ደግሞ አይዞ ደጋፊ ቤት ወይ ደግሞ መኪና ካለህ ደግሞ መኪናውን እንዲል አድርገው ወይ የሆነ ነገር ለመታዘዝ እንዲላል። ከሌለህ ግን ዞር ብለህ ነገ መንገድ ላይ ቢያገኝ እሱ እንኳን የሆነ ነገር ይዞ የታክሲ ነገር ይዞ ሊጭንህ እንኳን ፍቃደኛ የማይሆንበት ሰዓት ላይ ነው ያለነውና እንደተባለው በቪዲዮ ከሌለ የለህም ነው። ገንዘብ ካለ ብዙ ነገር ይኖራል። ስለዚህ ሁላችሁም ገንዘብ ወይም ደግሞ ሀብት እንዲኖራችሁ ጠንክራችሁ ስሩ የሚል መልእክት አለው ማለት ነው ቪዲዮ ላይ። ስለዚህ እኔም በዚሁ አጋጣሚ ሁላችሁም መስራት በምትችሉት አጋጣሚ መስራት አለባችሁ። ገንዘብ ካለ ሁሉም ነገር አለ፣ ከሌለ የለህም ነው። ገንዘብ ለማግኘት ደግሞ ጠንክሮ በርትቶ መስራት ያስፈልጋል ነውና የዕለቱ መልእክቴ ማለት ነው። አብራችሁኝ ስለነበራችሁና ስትከታተሉኝ ስለነበራችሁ ቤተሰብ ሆናችሁም ሁሌም በመለቃቸው ቪዲዮዎች ላይ ሀሳብ አስተያየታችሁን
ኮሜንት ስለምታረጉልኝ በጣም አመሰግናለሁ። ሁላችሁም በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ የምላችሁ ሳሚ ነበርኩኝ ከሳሚ ቲዩብ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም